ስድስተኛ ይሄ ዘርፍ ኢትዮጵያ ውስጥ በጣም ብዙ ሰዎች ብዙ ሰራተኞች አሉ። ባንከሮች አሁን ሰራተኛ መቀነስ ጀምሯል። ምክንያቱም ዲፖዚትና ዊዝድሮዋል የሚያደርጉ ቼኮችን የሚያነቡ ዲቴክት የሚያደርጉ ሰው የሆነን ቼክ አንብቦ ፌክ ይሁን አይሁን ዲቴክት ከማድረግ በላይ ማሽኖች ቼክ ማድረግ ጀምረዋል ማለት ነው። ስለዚህ ዲፖዚት ማድረግና ዊዝድሮዋል ማድረግ ማሽኖች ይሰራሉ። እንዲሁም ደግሞ የተለያዩ የድሮ በየሰፈሩ እየዞሩ ባንክ አካውንት ሲያስከፍቱ የነበሩት አሁን ላይ ደግሞ ሞባይል አፕሊኬሽኖች መጥተዋል። ፋይዳ የሚባል ዲጂታል አይዲ በጣም ብዙ ሰው እያወጣ ነው። አፍተር 1 year 2 years በኋላ ከቤታችሁ ሆናችሁ ነው ባንክ መከፍቱት ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ የሚሰሩ ዋሌቶች አሉ፣ ባንክም አለ ማለት ነው። ስለዚህ እነኚህ ባንኮች ከቤታችሁ ሆናችሁ ነው የምትከፍቱት። እኔም ከሀገር ውጭ ዱባይ ስኖር ከቤቴ ሆኜ ነው ባንክ አካውንት የከፈትኩት ማለት ነው። ስለዚህ እነኚህ ባንኪንግ ላይ ወይም ደግሞ ከባንክ ጋር ተያይዞ ተማሩ ከሆነ ከተወሰነ ዓመት በኋላ ሰራተኛም እየተቀነሰ ነው የሚሄደው ማለት ነው። ሰባተኛ ቀላል የሆነ ጋዜጠኝነት